لا ما فيها. ايه مو حار. حار؟ يا مرة كم زيادة؟ وين تروحي طيب؟ اصبري እናንተ ነጮች እኛ ስንሰራ ተኛ በላይ ሆኖ ነው የሚበሉትና አሁን ሊበሉት ነው አትሉም ብሎ አፍያ ያበሉን። አይ والله بفرفر جيبي مويه አጥቂ مويه زياده ታረግበታለሽ እኮ እዚህ ውስጥ አሁን አርጊ ብላ ታረጋለች። ባርድ እናትና ባርድ مويه ባርድ ነው መጣች እኮ لا ما يبقى مويه. شكرا جايز باي باي. እኔን ስሪ ብላችሁ ታዛላችሁ። ቆንጥሬ ጨረስኩላችሁ። አብዱል መሊክ ወሰደኝ። ትንሽ ነች እንግዲህ ወይ በብዙ ታመጣ ሽሮ መስላት ነው። ሽሮ መሰራለች አለ እና ብሉ። እኔ አሁን አልበላም። ለምን ነው ፍጥሩ የበላው? ወደ አስቀርቻለሁ፣ እዛ አስቀርቻለሁ። ነኝ ሄደችሳ ልቅመስላችሁ። ባይርበኝም መቅመሱ ደስ ይለኛል። ጨው በዛኝ። አሁን ካሜራ ላይ ባታሰድቢ ምን አለ እንደ ሰው ሰልጠን ብለሽ ብትበይ አንቺ ወይ ሆዴ ብሉ በቃ ሰርተሽ ጨረሽ አለቀ። አሁን ለሊን ለላሱ አልሰጠው። አሁን ምስ በላይ መሰለኝ እሷ ሊን ከዚያ ቆጥራ አድርገታል። ሊን አዲ 5 እንጀራ እንሰራም ነበር። የት አላችሁ እንጀራ አላችሁ ነበር? ከደው ዞሮ ነው ለምኩ የለም። እና ብዙ አንይዝ ነገ እናስመጣለን። እንግዲህ ብሉ ምንም ማድረግ አይቻልም። አብዱል መሊክ እንኳን አልበላም። እቺኛይቱ ናት የበላችሁ ብዙ በቃቸው። በጣም ነው የሚያቃጥለው። ወይ ስልኩ ደግሞ አይቀመጥም እንዴ? አረዘ ቁጭ በል እንዴ ነው እናቴ። ብሉ የበላ ይጠለምቃ የበላና የተማረ ወርቁ አይወርቅም ይባላል። ለዚህ ብሉ፣ ደህና አድርጋችሁ ብሉ። የመዲያም ቅመሞች ሩዙንም ሆነ ኩብዙንም ሆነ ብሉ። ካልበላችሁ ትጎዳላችሁ። ብትታመሙ እንኳን ጉንፋን አሸንፎ ይጥላችኋል። ጉንፋን ማለት ነው። ስለዚህ ብሉ፣ ጠጡ፣ ያገኛችሁትን አተራምሱ ለማለት ያህል ነው። ለህይወትሽ ዋጋሽ አዳሚ ታመሽ ኋላ ሐኪም ቤት ገቢ መድኃኒት ስለሚረቅ የበላና የተማረ ወርቁ አይወርቅም። እየበላው ነው እንብላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናችሁ? ሰላም ነው አላችሁ። ዛሬ ፍርፍር ልሰራ ነው ማለት ነው። እጅ የሚያስቆረጥም ፍርፍር ልሰራ ነው። ያው እንግዲህ ሽንኩርቱን እያቁላላው እገኛለሁ ማለት ነው። በርበሬውም ይሄው እዚህ ጋር አለ።
ይሄ ባሚያው እንኳን የኔ አይደለም። ሽንኩርት፣ ዝንጅብል እዚህ ጋር አለ። ፍርፍር ስራ እንስራ ማለት ነው። ዛሬ ፍርፍር እንበላለን እላችኋለሁኝ። ሽንኩርቱ እንግዲህ በዚህ መልኩ እየበሰለ ነው። በርበሬው ጋር አብሮ እየተቁላላ ነው። ሽንኩርቱ እልም ሲል እንሰራለን። ሞያሺ ወለጋ ይዘርዘርልሽ። ትንሽ በርበሬ ልጨምር መሰለኝ። ፍርፍር ደመቅ ሲል ነው የሚጣፍጠው አይደል? አይዋ ኦኬ፣ ያምራል። አሁን ሽንኩርቱን እንቀጥቀጥና ትንሽ እንጨምራለን። ቲማቲሙን ሳልከትፈው ደግሞ ተቃጠለብኝ። ይበቃዋል። ሆድ ያብስለው፣ እሳት ያብስለው እንጂ አሁን ምን ይቀራል? ቲማቲሙን እንክተፍ። ቲማቲሙን እንከትፋለን። ቀባ 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 አድርጉት። የሸንጀር ማይገላትም ኖ ፕሮብሌም። ደግሞ ያረጀ ፊት መስሎላችኋል። ምን ማለት ፈልጌ ነው? ተጨማትሯል ለማለት ነው። እኔ ሁለቶቹን ቲማቲሞይ እከትፋለሁኝ። አሁን ካሜራ የሚይዝልኝ ሰው አጥቻለሁ። ካሜራ ማነው? ተባበሩኝ፣ ቀጥሩልኝ። ቲማቲሙን በዚህ መልኩ ከትፌዋለሁ። እንግዲህ እንጨምር ማለት ነው ወደ ሽንኩርቱና በርበሬ። ቢስሚላህ ረህማን ረሂም ብሎ ቢስሚላ። እኛው የሚሰራው ነገር ቢስሚላ ማለት አለብን። ባላህ ስም መስራት አለብን እና እንደዚህ ነው። ሌላ የቀረ ነገር ካለ አስታውሱኝ። ምን ብላችሁ ምንድን ነው የቀረው? ከለሩ ያምራል። አሁን ቲማቲሙ ሽንኩርቱ ለመብሰል ክዳን ያስፈልገዋል። ከዚች ተጓደኛዬ ላይ ክዳን ሰርቃለሁ። እንዳትናገሩ ዝም በሉ። ዝም ወለ ከልማ እስኩት ይኩልሽ አቃጥራለሁ። እትይ አዋጣሽም ወለጋ ታዋጣሻለች። ይሄ ግዝር ስላለው ነው። ይበላሽው እንዴ? አይበላሽም። እሺ ስራው ቀጥሏል። ተጎረቤት የተዋስኩትን እቃ በክብር ምልስ ይመለሳል። ማሻአላህ ያምራል። አሁን ምን ቀረ? ቅመማ ቅመም ነው ይጨመራል። ጨውም አልጨመርኩለት። ቢላው ሲከፈት ብዙ ነገር አየሁኝ። ሸጋሪ እንግዲህ አጠብቆ ይተኛል አሉ። ምግብ ላይ ጨው ብናበዛ ጥሩ አይመጣም። ጨው አታብዙ ጋይሶች፣ ለህይወታችሁ ዋጋ ስጡ። እኛ በሻዎች እንግዲህ ሁሉም ነገር ጣፈጥ ሳላላ አይመቸንም። ቅመም ወለው ቅመም ለራሱ ጥሩ አይደለም ይላሉ ማለት ነው አረቦች። እኛ ግን ሁሉም ነገር ያው ሞጀር ሳላደርግ አይጣፍጥልንም። ውሃ የሚል ምግብ አንወድም በአጠቃላይ እና በቻልነው አቅም ትንሽ
አስተዋጽኦ እናድርግ ማለት ነው። እቺ ደግሞ ወደ ክብር ቦታዋ ትመለሳለች። እንደፈለግናት ሰዓት ትገኛለች ማለት ነው። ጓደኞቼ እየወጡ እንግዲህ ያው መቀማምሰው ያበሻ ምግብ ያመጡልኛል አትሉ። እኔ መቼም አልወጣም። እቺ ተርፋለች፣ ትበቃለች፣ ይበቃል። ኢኮኖሚ ቀንሱ። ኑሮ ውድነት አለ። ኑሮ ውድነት ስለመጣ ምን ያስፈልጋል? ውሃ ነው። ትንሽ ውሃ ጠብ አደርግበታለሁ። ያኔ ቲማቲሙና በርበሬው በውሃ ትንሽ መብሰል አለበት። ዘይቱ ይበቃዋል። እንደዚህ ይሄን ያህል ከተጠበሰ ማለት ነው። እንግዲህ ታያችኋል። ካሜራው ታያል ተስፋ አድርጋለሁ። ውሃ ልጨምር። ቀሃው ውጭ ሸምሱ አያችሁ ሲያስፈራራ። አቤት እንደዚህ ታረግልታለህ። መጥተና እንደተለመደው ወደ ጎረቤት እንሄዳለን። በሰል እሺ፣ እንፈተው። አሁን መጥተናል። ተወይዷል። ጋዟን ቀነስ አድርጋትና ውሃ ጨመር አደረገበትና ይበስላል ማለት ነው። ከአሁን በኋላ እንግዲህ ያው ለማፈርፈር እንገናኛለን። ቃሪያ አለ ለካ። ቃሪያ ጨምራለሁ። ቆይ አንዴ ታገሱ፣ በትዕግስት ጠብቁኝ። እንዴት ቲማቲሙ የኔን ራስ አክሎ ቁጭ ብሏል። የስንፍና ስራ ነው እንደሰራሁት መሰለኝ። እኔ ፈጭቼ መጨመር አልወድም፣ የሚጣፍጥ አይመስለኝም። ፈጭቼ ስጨምረው ያሆነ ይበስላል። ወደደም ጠላም ይበስላል። ይሄ እንጀራው ነው። ማሻአላህ ሲያምር ነው። እኛ ሰፈር ያለ እንጀራ እንደዚህ አያምርም። ጓደኞቼ ሰፈር እንጀራ ግን በጣም ምርጥ ነው። ተመልከቱ ላይ ሲያምር ማሻአላህ። በነገራችን ላይ አሁን አላፈረፍረውም። ያው አሁን ከኩሽና ሳልወጣ ሁሉንም ላስተካክል ብዬ ነው። ስናፈረፍር ስንበላ እንመለሳለን። መልካም ቆይታ። ቃሪያ አንጥቼ መጨመር ብቻ ነው የቀረኝ። ይሄንን ጨርሻለሁ ስለ መብሰል ያስፈልገዋል ገና። ግን ታሁን በኋላ የሚጨመርበት ሌላ ነገር የለም። አለቀ፣ ተበላ። ማንሽ ቅቤ ያለሽ ላኪልኝ። ቅቤ ያለሽ ፍርፍር የሚጥመው በቅቤ ነው። ተባበሩ። እንደ ብረት ድስት ግጥሙ ተጎረቤት ላገኝ አልቻልኩም። ስለሆነ ተባበሩኝ ማለት ነው። ይዘጋል። በቃ አሁን ቃሪያ ብቻ ነው የምጨምረው። ይመቻችሁ። ላይክ ሰብስክራይብ አድርጉ። ያማረው ታለ ደግሞ አፈርፍረን እንልካለን። በኤስኤምኤስም ሆነ በፈለጋችሁት አካውንት እንልክላችኋለን። ይቺ ቲማቲም እንግዲህ አውቻን ቁጭላለች። በሌላ ቀን ያገናኘን። እሺ በርበሬው ቃሪያው በዚህ መልኩ ተከትፏል። አሁን ወደ መጨመሩ ነው ይበቃዋል። በነገራችን ላይ የዚህ ሀገር እንጀራ እንደ ሀገራችን እንጀራ አይደለም። የምትጠቀሙት ታውቁታላችሁ። ብዙ ውሃ አያስፈልገውም። ያው የኔ ውሃ እንግዲህ ታዋታላችሁ። በጣም ትንሽ ውሃ ነች። ብዙ ውሃ አያስፈልግም ማለት ነው። ውሃ ያነሳም በአጠቃላይ። ጨውም ደግሞ ብዙም ጨው አልጨመርኩም። ለምን ራሱ እንጀራው ሲጋግሩ ጨው ይጨመርበታል መሰለኝና ጨው እንዳይበዛ ማለት ነው። እና ውሃ ያነሳም። ድርቆሽም አድርቄ ሞክሬዋለሁ። የዚህ ሀገር እንጀራ ጭራሽ ለሀገራችን ውሃ የሚያነሳ አይደለም ማለት ነው። በአንድ መላጊያ ውሃ ነው የሚሰራው። ይመቻችሁ በቃ።